በአገር ደረጃ በአዲስ አበባ አንዱ ታላቁ ቤተክርስቲያን ተሰብስበን ሳይሆን በመላ ኢትዮጵያ ሊከበር የሚገባው ነው። ያው ነው የገባበት ዕለት ነው። የሚቀጥለው ሳምንት የምናከብረው ከተቀበረበት የተገኘበት ነው። ቅድም ብፁዕነታቸው ያ እንዳስተማሩ ነው። ከተቀበረበት በጠላቶች እጅ ተቀብሮ ከነበረበት ቦታ ተቆፍሮ የወጣበት ነው። ያ ተቆፍሮ የወጣው ቅዱስ መስቀል ወደ ሀገራችን ገባ ብሎ አባቶቻችን ቤተክርስቲያናችን በሰራችልን ቀኖና መሰረት ዛሬ ወደ ኢትዮጵያ ምድር የገባበት ነው። ያንሳል እንደው ከተገኘበት ጊዜ አዎ በሳምንት ከምናከብረው ማለት ነው። ተገኝቶ እዚያ ቀርቶስ ቢሆን እንዴ በክብር ላይ ክብር አይደለም እንዴ የተጨመረልን? ወደ ኢትዮጵያ ይሄ የኢትዮጵያውያኖች በዓል ነው። ያ የተገኘበት የክርስቲያኖች በዓል ነው በሙሉ። የሚያከብሩት ግን በጣም ጥቂቶች ናቸው በመጽሐፋቸው ከሚመዘግቡት በስተቀር። ኢትዮጵያ ብቻ ናት የምታከብረው የተገኘበትም ወደ ሀገሯ የገባበትም። ስለዚህ ዛሬም ቢሆን ለሚመጣው ዓመት በተሻለ መንገድ ሊቃውንት አስተምሩን፣ ካህናት ምከሩን፣ ምዕመናን አዳምጡን፣ ወጣቶች ታዘዙ። ሁላችንም እንደማመጥ። ከኛ የበለጠ ማንም የለም። ሌሎች የሚበልጡን ያለ እኛ ባለመስራታችን፣ ተገቢውን ባለመከተላችን፣ እያንዳንዳችን ግዴታችንን በተሟላ መንገድ ባለማቅረባችን ብቻ ነው። የሚበልጠን ሰው እንደሌለ እመኑኝ። እግዚአብሔር አያዳላም። እግዚአብሔር ሁሉንም እኩል አድርጎ ነው የፈጠረው። ከፍና ዝቅ አድርጎ የፈጠረው የለም። በራሳችን ምርጫ ግን እንደው አብረውን ከሚውሉ ጓደኞች እንኳን ተማሪዎች አታዩም እንዴ? ያጠኑት አራት ሲያመጡ ያላጠኑት ደግሞ 2 እና 1 መሙላት ያቀታቸዋል። ይሄ ምርጫው ከእግዚአብሔር የመጣ ስጦታ ሳይሆን እግዚአብሔርም አለ ሁሉም እኩል የሆነ ስጦታ ሰጥቷል። እና እኛ ራሳችንን በምናስተናብርበት መንገድ ብቻ ነው ከፍም ዝቅም ለማለት የሚቻለው። እግዚአብሔር ግን ፈቃዳችንን፣ በጎ ልመናችንን፣ ሐሳባችንን እያየ ሁሉንም ያስተካክልልናል። ስለዚህ የዛሬውን በዓል አክብረናል። ለሚመጣው ጊዜ ከዚህ በተሻለ ማክበር አለብን። ግዴታችን ነው። ክርስቲያኖች ከሆነ ኢትዮጵያውያኖች ከሆነ ማክበር አለብን። መለማመጥና ልመናም አይደለም። ክርስቲያን ነኝ የሚል ሰው ግዴታ አለበት የክርስትና ሃይማኖትን በተግባር ለመግለጽ። ከዚህ ቀጥሎ የተገኘበትን ደግሞ በእኛ አባቶችና እናቶች ነው ተከብሮ የሚኖረው ያለ። በተለይ በሀገራችን ክርስቲያኖች ባዮች ናቸው እኮ ፎቶግራፍ ሊያነሱ የሚመጡ። እኛ ስናከብር ባህርና አየር አቋርጠው የሚመጡ ክርስቲያኖች እኮ ናቸው። መስቀሉ እኮ ለሁሉም እኮ ነው፣ በክርስቶስ ለሚያምን እኮ ነው። የዚያን ትርጓሜ ግን አጥተውት ያን ያህል ርቀት በአየርም በየብስም አቋርጠው እኔና እናንተ አባቶቻችን ያቆዩልን ስራ ስናከብር ለማየት ፎቶግራፋቸውን ይዘው መጥተዋል። ታውት የለም የሚቀጥለው በዓል ህዝቡ ምን ያህል እንደሚጋፋ በዚህ ምክንያት። አዎ ስለዚህ እኛ በአባቶቻችን በእናቶቻችን በከንቱ አይደለም የምንኮራው። ዘላቂ የሆነውን ታሪካችንን ይዘውልን ስለቆዩ ነው። እኛም ደግሞ ይህንኑ ለሚከተለው ትውልድ ማስረከብ ግዴታ እንዳለብን የአዋቂዎች፣ የታሪክ ሰሪዎች፣ የታላላቆች የቅዱሳን ዘር መሆን ከፍ ያለ ዕዳ ነው። ያንኑ ተረክቦ እንደዚያው ከተቻለም እግዚአብሔር በሚገልጸው ምስጢር አሻሽሎ መሰረቱን ሳይለቅ ካልተቻለም ደግሞ ያንኑ ለትውልድ ማስረከብ ግዴታችን ነው። አሁን የመስቀል አደባባይ ታውቃላችሁ ባለፈው ጊዜ ምን ያህል ፈተና አጋጥሞን እንደነበረ። የሁላችሁም በጎ ፈቃድና የሁላችሁም ለዚሁ ጉዳይ ቀጥ ብላችሁ በመቅናታችሁ በመንግስትም ትብብር ያ መብታችን እንዲከበርልን ሆኗል። ያ መብታችን ግን በሚያስፈልግበት ጊዜ እንደ መስቀል በዓል ባለ ጊዜ
ፀሐይ ይሆናል፣ ዝናብ ይሆናል፣ ደመና ይሆናል፣ ውርጭ ይሆናል። ምንድነው የሁሉ ምክንያት? ከእግዚአብሔር የበለጠ ምን አለና ነው ምክንያት ሰጠን ከሚገባን ቦታ ርቀን የምንውለው? ይሄ ብሔራዊ በዓል ነው። ለክርስቲያኖችም ሆነ ለማንም ኢትዮጵያዊ ሁሉም እኮ በልቡ ክርስቲያን እኮ ነው። ሁሉም እግዚአብሔርም አይፈራ ሰው የለም። ንገሩት፣ ግድ የለም። በዓሉን ለማየት ይምጣ። ከዚያ ክርስቶስ ይጨነቅበት እንዴት እንደሚያደርገው እና በየአካባቢያችን በየአጥቢያችን ያለውን ህዝባችንን ትክክለኛውን ትምህርት እናስተምረው። ከራሴ ጀምሮ ዩኒፎርማችን ሊያገለግለን አይችልም። ቅጽሉ ሊያገለግለን አይችልም። ሁላችንንም ነው የምለው ያለ ከራሴ ጀምሮ ያ ቅጽሉ በስራ መታየት አለበት እና እናስተምር። ምእመናን እምቢ አይሉም። ግሩም እኮ ናቸው ምእመናኖች። በጣም ደጋጎች፣ ሰው አክባሪዎች፣ አፋራሞች እንዲማሩ ሁል ጊዜ የሚጠብቁ ነገር ግን ካላስተማርናቸው እዳችን እየበዛ እንዳይሄድ እባካችሁ ተገቢውን ትምህርት እናስተላልፍ፣ መልእክቱን እናስተላልፍ፣ በዓሉን በአግባቡ እናክብረው። ይሄ ቅን የሆነውን ህዝብ፣ አክባሪ የሆነውን ህዝብ እንዲሁ የማይገባ ምክንያት ሰጥተን እኔና እናንተ በደካማነታችን ከእግዚአብሔር በኩል የቅጣት ቅጣት እንዳያገኘን ያስፈልጋል። በተረፈ እንዲያው ብዙ ጊዜ ነው የቆማችሁት። በጣም እግዚአብሔር ያክብራችሁ። በአጭር ጊዜ ተነግሯችሁ ስለመጣችሁ ከእንግዲህ ወዲህ በዓላቶቻችን ለምን ቀሩ እያላችሁ ጠይቁ። ለምን ቀሩ? ታሪኩ የሁላችን ነው። ለምን ይቀራሉ ብላችሁ ጠይቁ። ስለዚህ ይቅር ከተባለም አብራሩ፣ አስረዱን፣ እኛ ማስተያየት እንስጥበት በሉ። ዝም ብለን አንገፋም እና የመስቀል በዓላችንን በህብረት ሆነን በየአጥቢያ ቤተ ክርስቲያናችን በሚሰጠን መመሪያ መሰረት ወጣቶችም ሽማግሎችም ምእመናን ባካችሁ ብሔራዊ የሆነውን ልብስ ልበሱ። ብሔራዊ የሆነውን ልብስ እንልበስ። አቤት አቤት እንዴት እናምራለን መሰላችሁ! አሁን ብሔራዊ ያልሆነውን ልብስ የለበሱና የለበሱትን ስናያቸው አይናችን የሚያርፈው በብሔራዊ ነው። ተው ባካችሁ። የራሳችንን ነገር ካቃለል ነው ማንም እኛን አያከብረንም። የራሳችንን ነገር ይዘን ከተገኘን ዓለም ይደነቃል። እነማን ናቸው እነዚህ ብሎ ያከብራል። ያ እንዳይታጎልብን ያስፈልጋል። ብሔራዊ ልብሳችንን ለብሰን ሁላችንም በዛው በተባለው በሰዓቱ ተገኝተን ዛሬ እግዚአብሔር እንደባረከን እንደጠራን በዛን ጊዜ ተጠርታችኋል። ስለዚህ የክርስቶስ መስቀል ወዳጆች እግዚአብሔር ለመስቀሉ በዓል በሰላም ያድርሰን። የዛሬውን በዓል የተባረከ የተቀደሰ የሰላም ቀን ያድርግልን። የአዲሱን ዘመን የምህረት፣ የሰላም፣ የፍቅር፣ የስምምነት ዘመን ያርግልን። እግዚአብሔር ይባርካችሁ ይቀድሳችሁ። አቡነ ዘበሰማያት የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአት ያስተስርይላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ከዚህም ከሌላም ቅዱስ ስፍራ የተሰበሰባችሁ ወንዶቹም ሴቶቹም ወጣቶቹም ሕፃናቱም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። በእንተ እግዝእተ ማርያም መሐረነ ክርስቶስ 12 ጊዜ እንበል። የተከተል ጽጌውን በዓል እዚህ የቀረበውን አበባ ባርከን ለበረከት ምሳሌነት እናድላቸዋለን። በሐልዮ በነቢብ በገቢር የተሰራውን ማይሰራ ኃጢአት እግዚአብሔር ይፍታ።